በድንገተኛ ህመም ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ የመጨረሻ የሽኝትና የቀብር መርሃ ግብር ይፋ ቢደረግም አንዳንድ አለመግባባቶች ቤተሰቦቹና ወዳጆች ጓደኛዎቹን ለሁለት ጎራ የከፈለ ጉዳይ ተከስቷል። ይህ ጉዳይ አርቲስት ነጻነት ወርቅነህ ከመሞቱ በፊትም አንድ ወረቀት ጽፎም ነበረ። ያ ወረቀትም አባቴ መቃብርና አያቴ መቃብር አረፉበት፣ ከጎናቸው አሳርፉኝ የሚልም ነበረ። ቤተሰቦቹና ወዳጅ ዘመዶቹ ደግሞ በስላሴ ካቴድራል በመንበረ ጸባዖት ይረፍ የሚል ሐሳብም ተነስቷል። አርቲስቱ ከሳምንት በፊትም አሌልቱ የሚባል ስፍራ ጊዮርጊስ የተባለ ቤተክርስቲያን ሄዶ የመቃብር ስፍራውን እንዳመቻቸና እንደሚሞትም ታውቆት እንደነበረም ጽፏል። ይህ ማለት ደግሞ አያቱና አባቱ ያረፉበት ቤተክርስቲያን እንደነበረም እድሳት እንዳደረገም ተሰምቷል። ቤተሰቦቹ ደግሞ በመንበረ ጸባዖት ማረፍ አለበት የሚል ከፍተኛ ጉዳይ አንስተው ይገኛሉ። በዚህ ጉዳይም ብጥብጥ ተነስቶ የ15 ሰዎች ህይወት ማለፉም እየተነገረ ይገኛል። ዝርዝር መረጃውን የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ለታማኝ መረጃ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመንካትና ኦል የምትለውን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዞታለን። ሀሳብ አስተያየቶን በኮመንት ይጻፉልን። ቪዲዮውን ደግሞ ላይክ ባረጉ ቁጥር ለሌሎች መረጃ ለሚፈልጉ ወገኖቻችን እንዲደርስ የበኩሎትን አስተዋጽኦ አድርጉ። በጫንጮ ከተማ በደረሰው የትራፊክ አደጋ 15 ሰዎች ህይወት ማለፉ ተነገረ። አሽከርካሪው ለጊዜው ሲሰወር ከሟቾቹ መካከል ህጻናትም ይገኙበታል። በኦሮሚያ ክልል ሰሜን ሸዋ ዞን ከአዲስ አበባ 38 ኪሎ ሜትር ርቀት ላይ በደረሰው የትራፊክ አደጋ የ15 ሰዎች ህይወት ማለፉን የጫንጮ ከተማ ፖሊስ አስታወቀ። የጫንጮ ከተማ አስተዳደር ፖሊስ ጽሕፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ዋና ኢንስፔክተር ግዛው ተሾመ ለታማኝ መረጃ እንደተናገሩት በትናንትናው ዕለት ከቀኑ 9 ሰዓት ላይ ዩዲ ኒሳን ገልባጭ የጭነት ተሽከርካሪ 4 ሰዎችን አሳፍሮ ከአዲስ አበባ ወደ ፍቼ ከተማ ሲጓዝ ከአዲስ አበባ 38 ኪሎ ሜትር ርቀት ላይ በምትገኘው ጫንጮ ከተማ 03 ቀበሌ ልዩ ስፍራው ለጫ ወንዝ አካባቢ ሲደርስ 3 ሰዎችን አሳፍራ ስትጓዝ የነበረች ባለ 3 እግር ባጃጅን ከኋላ በመግጨት ከመስመር አውጥቶ በመጣል መስመሩን ለቆ በመውጣት ከኩዬ ገብረ ጉራቻ ከተማ 14 ሰዎችን ጭኖ ወደ አዲስ አበባ ሲጓዝ የነበረ ተሽከርካሪ ጋር በመጋጨቱ ተያይዘው ከአስፋልቱ መንገድ 7 ሜትር ድልድይ ውስጥ በመግባታቸው ወዲያውኑ የ15 ተሳፋሪዎች ህይወት ማለፉም ተገልጿል። በዚህ አደጋ ከህዝብ ማመላለሻ ሚኒባስ ተሽከርካሪ አሽከርካሪና ረዳቱን ጨምሮ የ13 ሰዎች ህይወት ሲያልፍ ከጭነት ተሽከርካሪው ደግሞ የ2 ህጻናት ህይወት ያለፈ ሲሆን በአጠቃላይ በዚህ አደጋ የ15 ሰዎች ህይወት ማለፉም ተገልጿል። በአደጋው የ9 ወንዶችና የ6 ሴቶች ህይወት ያለፈ ሲሆን የ3ቱ ሰዎች ላይ ደግሞ ከባድ የአካል ጉዳትና በ4 ሰዎች ላይ ደግሞ ቀላል የሚባል የአካል ጉዳት መድረሱም ተገልጿል። ከጭነት ተሽከርካሪ ውስጥም የሞቱት 2 ህጻናት እናታቸው ታማ ሆስፒታል ጠይቀው ሲመለሱ አደጋ የደረሰባቸው ሲሆን አብራው የነበረችው የህፃናቱ ጠባቂ ከፍተኛ ጉዳት ደርሶባት በሕክምና ላይ መሆኗን አደጋው አሳዛኝ እንዳደረገው ዋና ኢንስፔክተር ግዛው ተሾመ ለታማኝ መረጃ ገልጸውልናል። አደጋውን ያደረሰው የጭነት ተሽከርካሪ አሽከርካሪው ለጊዜው የተሰወረ ሲሆን ፖሊስ በክትትል ላይ ያለና በአደጋው የተጎዱ ሰዎችን ወደ አዲስ አበባና ጫጮ ሆስፒታል የህክምና እርዳታ እያደረገላቸው እንደሚገኝም ተገልጿል። የአርቲስት ነጻነት ወርቅነህ ጉዞ ወይም የመጨረሻ የቀብር ስነ ስርዓት መረጃ በዚህ መልኩ ተሰናድቷል። በድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየን ተወዳጁ የጥበብ ሰው ነጻነት ወርቅነህ ነፂ የመጨረሻው የሽኝትና የቀብር መርሃ ግብር ይፋ ሆኗል። የአርቲስቱ ቀብር ስነ ስርዓት የመጪው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስተ ስላሴ ካቴድራል ቀብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀውናል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘትም ይደረግለታል። በዚሁም ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻው የቀብር ስነ ስርዓት ይከናወናል የሚል መልእክትም ተዘጋጅቷል። የጥበብ ቤተሰቡና መላው የኢትዮጵያ ህዝብን በሐዘን የጣለው የነፂ እረፍት ለብዙዎቻችን ከባድ ቢሆንም በዚህ ዕለት በቦታው በመገኘት ለወዳጃችን የመጨረሻ ክብር እንድንሰጥ ጥሪም ቀርቧል። አሁንም ለባለቤቱ ለልጆቹና ለመላው ወዳጆቹ ዘመዶቹ ፈጣሪ ጥንካሬና መጽናናትን እንዲሰጥም እንመኛለን።